ውድ ተመልካቾች እንግዲህ በማዕከላዊ ክልላችን በቀቤና ልዩ ወረዳ የሚገነባው ትልቁ ፕሮጀክት የሆስፒታልና የአዳሪ ትምህርት ቤት ዛሬ የገቢ አሰባሰብ ፕሮግራም ነበረ። በጣም ትልቅ ፕሮግራም ነበረ። በክልላችን በልዩ ወረዳችን ማለትም የሚገነባው ትልቁ ሁለት ሆስፒታሎች ወሳኝና አስፈላጊ ናቸው። እነዚህ ሆስፒታልና አዳሪ ትምህርት ቤት ደግሞ ለሰው ልጅ መሰረታዊ የሆኑ ነገሮች ናቸው። እናቶች የሆስፒታል እጦት ሞት ይሞታሉ። እንዲሁም ትውልድ ደግሞ በትምህርት ቤት እጦት ብዙ ወጣቶች ይበላሻሉ። ስለዚህ እነዚህ ሁለቱ ነገሮች ለሰው ልጅ አስፈላጊ ነገር ከመሆኑ አንፃር በዛሬው ዕለት በማዕከላዊ ኢትዮጵያ ክልል በቀቤና ልዩ ወረዳ እነዚህ ሁለቱ ፕሮጀክቶች መሰረተ ድንጋይ ተጥሎ ግንባታው ይጀምራል። የገቢ አሰባሰብ ተደርጎ መጨረሻ ላይ ዛሬው ዕለት በጣም ብዙ ቀበሌዎች በጣም በትልቅ ሁኔታ አሻራቸውን ሲያሳርፉ አይተናል። እኛም በያለንበት ቦታ አሻራችን ለማሳረፍ በምናስቀምጠው አካውንት ላይ አሻራችሁ ማሳረፍ ትችላላችሁ። በአጠቃላይ በ24ቱም ቀበሌ በጣም በብዙ ሚሊዮኖች ነው የገባው። አንድ ቀበሌ ብቻውን እስከ 30 ሚሊዮን ገቢ ያደረገበትና ከ50 በላይ ሰንጋዎች ገቢ ያደረጉበት አግባብ አለ። እናንተም በያላችሁበት ቦታ ከስር በምናስቀምጠው አካውንት ደግሞ ገቢ ያደረጋችሁ አሻራችሁን እንድታሳርፉ በአክብሮት እንጠይቃለን። ቅድም እንደተናገርኳችሁ አካውንቱ ከታች አለ። ሁላችሁም አሻራችሁን አሩሩት። ይሄ ትልቅ ፕሮጀክት ነው። ለዚህ ፕሮጀክት እንግዲህ በወልቂጤ ከተማ በቀቤና ትልቁ አዳራሽ ላይ ዛሬው ዕለት አሻራችንን ያሳረፍነው ሁሉም ህዝብ በተለያዩ ቁሳቁስ ድጋፍ ያደረገው ወደ ሰበሰብ ተችሏል። እንግዲህ ሁላችሁም አሻራችሁን እንድታሳልፉ በአክብሮት እንጠይቃለን። በተለያዩ ስልኮችና አካውንቶች አሉ። ሁላችሁም የደወላችሁ አሻራችሁን እንድታሳርፉ በአክብሮት እንጠይቃለን።